ወደ መጨረሻው ዘመን ጦርነትና የጦርነት ወሬ ትሰማላችሁ። መቼ ይሆን ጦርነት የሚያበቃው? ሉሲፈርን አምላክ ነው እያለ ገንዘብ ለማግኘት ወደ ሲኦል ምን ነው ይነጉዳል። አምላካችን ነው ጌታችን ነው እያሉ የወደቀ መንግስቱን እናስመልሳለን ብለው እኮ የዓለም ሕዝብ ዛሬ እኮ ወደሱ እየጎረፈ ነው። እግዚአብሔር ይጠብቃቸው። አሜን በሉ እስኪ። ዛሬም እኮ የእሱ ተከታዮች አሉ። ድንግል ማርያምን ግን እዚህም እዚያም በተራ አገላለጥ የሚገልጥ ሲፈልግ ስዕሏን ይቦጫጭቃል፣ ሲፈልግ ስማ ስም ይሰጣታል፣ ሲፈልግ እንዲያሚላ ምንም አትባለው ነገር አለ። የእኛ እናት ግድ የለም እናንተ አትከተሏት፣ ለእኛ ግን ተዋት እስኪ፣ ለቀቅ አርጓት እስኪ። እኛ ለምንከተላት ሳሊለነ ቅድስት ለምንላት ምን ነው ሰዎች አንገበገባቸው? የአምላክ እናት በሏት፣ ከኔ ጋር በሉ፣ ወላዲተ አምላክ በሏት እስኪ ባካችሁ። ግድ የለም ወላዲተ አምላክ በላት። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር እስከዚህ ሰዓት ያደረሰን ስሙ የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። ሰሞኑን እያከበርነው ያለው በዓል የመስቀል በዓል ነው። ከ16 ጀምሮ እስከ ዛሬዋ ቀን ድረስ ነገረ መስቀሉን በተመለከተ ነው እየተማርን የሰነበት ነው። ያ ማለት ግን ነገም ከነገ በኋላም ደግሞ ስለ መስቀሉ አንናገርም ወይም እዚህ እናቆማለን ማለት ሳይሆን በጸናው በጎላ ወይም ደግሞ ወቅቱን ጊዜውን በዋጀ መልኩ ስለ መስቀሉ አጥብቀን መልሰን መላልሰን እናገራለን ማለታችን እንጂ ቤተ ክርስቲያን ሁሉ ነገሯ መስቀል ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደነገረን የቤተ ክርስቲያኗ መሰረቷ ጉልላቷ መስቀል ነው። መዋወቢያዋ ሁሉ ነገሯ መስቀል ነው። ሰርጓ ለቤተ ክርስቲያን ይላል ቅዱስ ዮሐንስ አፈወርቅ። የቤተ ክርስቲያን ጌጧ መስቀል ነው ይላል። ምኗ ነው? መስቀል ምናችን ነው? ደግሞ ለእኛስ ቤተ ክርስቲያን ሲባል ሕንፃው ላይ ብቻ እንዳይመስላችሁ እኛ ማለታችንም መሆኑን እንድናውቅ ነው። ሁለ ነገራችን መስቀል ነው። ስለ መስቀል ሁልጊዜ እንናገራለን። በተለይ የሐዲስ ኪዳኗ ቤተ ክርስቲያን ዛሬ ያለንባት ቤተ ክርስቲያን የከበረችው የምትከብረው በመስቀል ነው። ሕንፃ ቤተ ክርስቲያኑ ተሰርቶ ተጠናቆ የሚባረከው በመስቀል ነው። ንዋየ ቅድሳቱ መገልገያው በሙሉ ከውጭ ተሰርቶ ተገዝቶ መጥቶ የሚከብረው ለአገልግሎት ብቁ የሚሆነው በመስቀል ነው። ስለዚህ መስቀል ሁሉ ነገሯ ነው ማለት ነውና ከመጽሐፍ ቅዱስ መነሻ ጥቅስ ይዘን ወደ ዕለቱ ትምህርት እንሄዳለን። በነቢዩ በመዝሙረ ዳዊት ነቢዩ ንጉሥ ዳዊት በተናገረው በዘመረው ባመሰገነበት በመዝሙር 59:4 ላይ ያለውን መነሻ አድርገን ወደ መስቀሉ እንሄዳለን። የትምህርታችን መደምደሚያና መቋጫ መሆን ያለበት ቀራንዮ ደርሶ መስቀል ላይ መቆም ስላለበት ነው። ወሀብኮሙ ትምህርተ ለለ ይፈርሁከ ከመ ያምስጡ ገጸ ቅስት ወይድሃኑ ፍቁራኒከ። ለሚያምኑህ ለሚፈሩህ ከጠላት ፍላጻ ከተወረወረ ጦር የሚያመልጡበት የሚድኑበትን ምልክት ሰጠሃቸው። አምላካችን እግዚአብሔር በዚህ ቃል ላይ አድሮ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ለሚያምኑብህ ለሚፈሩ ከተወረወረም ጦር ከተመዘዘም ሰይፍ ከተቃጣ መከራ የሚመክቱበት መዳኛ መመከቻ ጋሻ ምልክት ሰጠሃቸው ይላል ነቢዩ ዳዊት። ለሚፈሩ ሲል የመጀመሪያው ሰዎችን ነው። የመጀመሪያው ቅርታ መላእክትን ነው። ሲቀጥል ሰዎችን ነው። ሶስተኛው ደግሞ ሌሎችን ፍጡራን ያማክላል። ሌሎቹ ፍጡራንም በጥበቃ ስር ስለሚኖሩ የእግዚአብሔር ጥበቃ ስላላቸው ስለማይለያቸው የመጀመሪያው ከጠላት ከተወረወረ ጦርና ሰይፍ እንዲድኑ
ለሚፈሩት ለሚያመሰግኑት መመከቻ ጋሻ ምልክት የሰጣቸው እግዚአብሔር አምላክ መስቀልን ለመላእክት ነው። ለማን ነው? የመጀመሪያ መስቀል ተረካቢዎች ማን ናቸው? መስቀልን ያዩት ያገኙት እነማን ናቸው? ቅዱሳን መላእክት። መስቀልን ስንናገር መስቀሉን ስናይ መስቀሉ ስር ብዙ ነገሮች አሉ። ቀራንዮ ላይ መስቀል ብቻ አይደለም የሚታየው። ከመስቀሉ ስር ድንግል ማርያም አለች። በመስቀሉ ዙሪያ የተተከለበት ዙፋኑ ላይ መላእክት አሉ። ከድንግል ማርያም ዙሪያ ቅዱሳት አንስት አሉ። መስቀሉ አጠገብ የዓለምን ሕዝብ ወክሎ ድንግል ማርያምን ሊቀበል የተዘጋጀ ዮሐንስ አለ። ቀራንዮ ጽርሐ አርያም ነች። ቀራንዮ ላይ ሊቀ ካህናቱ ኢየሱስ ክርስቶስ ያገለገለባት መቅደስ ነች። ሊቁ ቅዱስ ኢራቅሊስ የተባለው አባት ቀራንዮን ሲነግረን ኦ መቅደስ ዘኮነ ባቲ ካህነ እግዚአብሔር፣ መቅደስ ሆይ እግዚአብሔር ካህን የሆነብሽ መቅደስ ሆይ ምንኛ ትደንቂያለሽ ትገርሚያለሽ ይላታል። ቀራንዮ ዝም ብሎ ተራራ አይደለም፣ ዝም ብሎ መስቀል ብቻ የተተከለበት ሳይሆን የእግዚአብሔር ዙፋን የተተከለባት ነቢዩ ኢሳይያስ ዖዝያን በሞተበት ወራትና ዓመት እንዳየው በረጅም ዙፋኑ ላይ ረጅም ከፍታ ላይ ያለው እግዚአብሔር ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም፣ የመድኃኔ ዓለም ሰራዊት ዙሪያውን ይቆማሉ ቆመዋል ብሎ እንደነገረን ያቺ ቀራንዮ እግዚአብሔርን በሚፈሩ እግዚአብሔርን በሚያመልኩ እግዚአብሔርን በሚያገለግሉ ቅዱሳን የተከበበች ግርምት አውድ ናት። ስለዚህ መስቀሉን ስናነሳ ክርስቲያኖች ለዓለም ሁሉ የተሰጠ ሀብትና ማትረፊያ ምልክትም ነው። ለሚያምኑበት የሚያድን ኃይል ነው። ለማያምኑበት ደግሞ ከዚህ አጥር ውጭ ያሉ መናፍቃን እንደሚሉት ተራ ነገር ሊሆን ይችላል። ወይም ሞኝነት ወይም ቂልነት፣ እልፍም ሲል እነሱ በሚሉት ቋንቋ አባቴ የተገደለበት ሽጉጥ ነው ይሉታል። ለእኛ ለምናምነው ላመንነው ግን የእግዚአብሔር ኃይል ነው መስቀል። መስቀል ምናችን ነው? መላእክት እንደተፈጠሩ ብዙ ጊዜም እንዳነበባችሁት እንደምታውቁት ሊቁ ቅዱስ ኤጲፋንዮስ የቆጵሮሱ ደሴት በአራተኛው መቶ ክፍለ ዘመን የነበረው የሥነ ፍጥረትን መጽሐፍ በጻፈበት መጽሐፉ ስለ ዓለመ መላእክት ስለ መላእክት ተፈጥሮ ሲነግረንና ሲያስተምረን ቅዱሳን መላእክት በተፈጠሩ ሰዓት እግዚአብሔር አዋቂ አድርጎ ስለፈጠራቸው ተመራምረው ይድረሱብኝ ብሎ ለጊዜውም ቢሆን ተሰውሯቸው ነበረ። አዋቂ ባለ አእምሮ አድርጎ ስለፈጠራቸው 22 ስነ ፍጥረት ተፈጥሯል ሲባል ከ22ቱ ስነ ፍጥረታት ባለ አእምሮና አሳቢ ሕያው ሁነው እንዲኖሩ የተፈቀደላቸው ሰውና መላእክት ብቻ ናቸው። ማንና ማን? ሰውና መላእክት። የሥነ ፍጥረት ትምህርታችን እንደሚነግረን ሌሎችን ይላሉ ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጠራቸው። ልናደንቅለት እግዚአብሔር ሥራውን ግሩም ነው፣ ሥራ ድንቅ ነው ልንልለት ለአንክሮ ተፈጠሩ ይለናል። ባለ አእምሮ ሆነው ስለተፈጠሩ ፈልገው ይድረሱብኝ ፈጣሪ እንዳላቸው ዝም ብለው ያለ ፈጣሪ ያልተገኙ ፍጡራን እንዳልሆኑ ራሳቸው ፈልገው ያገኙኝ ብሎ ለትንሽ ጊዜ ከፊታቸው ዘወር አለ። እግዚአብሔር አለ። እግዚአብሔር የታጣበት የሚታጣበት ጊዜ የለም ይላሉ ሰለስቱ ምዕት። አዎ እግዚአብሔር እያለ እግዚአብሔር የሌለ የሚመስለው አለ። ቀድሞ ነገር እኛ እኮ በእግዚአብሔር መዳፍ እጅ ላይ ነው ያለ ነው። ዓለም በማን እጅ ላይ ነው ያለችው?
በማን እጅ ላይ ናቸው? መላእክት በእግዚአብሔር እጅ ላይ በእግዚአብሔር ጥበቃ ላይ ነው ያሉ። ከእግዚአብሔር ጋር ነው ያሉ። እግዚአብሔር ግን ረቂቅ አምላክ ስለሆነ እግዚአብሔር ለጊዜው አልተገለጠላቸው። ስለዚህ ማን ፈጠረን ብለው ፈጣሪያቸውን ፍለጋ ወጡ። አዋቂ ናቸውና ማን ፈጠረን ብለው ሲጠይቁ እርስ በርሳቸው ሲጠያየቁ ይህን ጥያቄ ተቀብሎ አንዱ ከነሱ በላይ ያለ በቦታ ማለት ነው ጠለፈው። ሐሳባቸው ተጠለፈ። ማን ፈጠረን የሚለውን ጥያቄ ሰማና ታላቁ ሄኖክ እንደነገረን አመፃ ወጻት መዛግብቲሃ ከባህሪው ውሸትን ያነቃው ያ ዲያብሎስ እኔ ነኝ የፈጠርኳችሁ ብሎ ውሸትን ለመጀመሪያ ጊዜ ወለደ። የውሸት አባት ይባላል። የምን አባት? ዮሐንስ ወንጌል ምዕራፍ 8:41 ላይ አቡሃ ለሐሰት ይለዋል። የውሸት አባት ይለዋል። በዚህ ጊዜ እንግዲህ ብዙ ቦታ ተከፍለዋል። ይህንን ስንተነትን አንውልም። እንደምታውቁት ስለምን ለማሳሰብ ያክል እንደ መግቢያ እንደ መንደርደሪያ እንጂ ግማሾቹ ከቦታው ትንሽ ከፍ ራቅ ያለ መጠቅ ያለ ስለሆነ ይሄማ ልክ ነው የኛ ፈጣሪ ሊሆን ይችላል ብለው ያመኑት አሉ። ይሆን አይሆን ያሉም አሉ። ምን አገባን እዚህ ውስጥም ብለው ዝም ብለው በድምፀ ተአቅቦ ያለፉ አሉ። አይደለም ብለው የተቃወሙም አሉ። አይደለም ብለው የተቃወሙት ቅዱሳን መላእክት ይባላሉ። ከኔ ጋር ናችሁ? ፈጣሪ ነው እንዴ ዲያብሎስ? ኧረ አይደለም። ታዲያ ምን ነው ዛሬ የዓለሙ ሕዝብ የሰለጠነው ሕዝብ ሉሲፈርን አምላክ ነው እያለ ገንዘብ ለማግኘት ወደ ሲኦል ምን ነው ይነጉዳል? አምላካችን ነው ጌታችን ነው እያሉ የወደቀ መንግስቱን እናስመልሳለን ብለው እኮ የዓለም ሕዝብ ዛሬ እኮ ወደሱ እየጎረፈ ነው። እግዚአብሔር ይጠብቃቸው። አሜን በሉ እስኪ። መላእክት ብቻ አይደሉም፣ ዛሬም እኮ የእሱ ተከታዮች አሉ። ዛሬም በሉሲፈር መንገድ እኮ የሚጓዙ አሉ። ሀብት በረከት ይሰጠናል፣ ባለዝና ያደርገናል ብለው በደማቸው የፈረሙለት እኮ አሉ። ለሰይጣን የሚፈርም ህዝብ እኮ ዛሬ ዓለማችን ይዛ ብቅ ብላለች። ከኔ ጋር ናችሁ? ሰው ከሰይጣን ጋር ህብረት ፈጥሮ ያጋንንት ማህበረተኛ ሆኖ እንዴት መኖር ይችላል? እሱ እኮ ዘአልቦ ምሕረት እኮ ነው የሚባለው መገለጫው። እናታችን ቅድስት ድንግል ማርያምን በመሰለበት ምሳሌው ቅዱስ ኤፍሬም እምደ ጸላኢ ዘአልቦ ምሕረት፣ ከሱም ምሕረት አይገኝም ለሱም ከሥላሴ ምሕረት ከማይሰጠው ከማይደረግለት ከጠላት ዲያብሎስ እጅ ልጅሽ አዳነን አላት። ዲያብሎስ ምሕረት የሚባል ነገር የለው። ዲያብሎስ የወደቀ መልአክ ነው። ዲያብሎስ ሩቅ ውዱቅ ነው። ዲያብሎስ በረከት ሊሰጥ አይችልም። ምንም አይነት ነገር የለውም። የራሱንም ልብስና ክብር ተገፎ የወደቀ ራቁቱን የወደቀ መልአክ ነው። ታዲያ ገንዘብ ይሰጠኛል ብለህ ወገኔ የዘመኔ ወጣት ከዲያብሎስ በረከት ለማግኘት ምነው በዳም ፈረምክለት? እግዚአብሔር ይጠብቃቸው። እኔ ነኝ ፈጣሪ ሲላቸው ልክ ነው አሉት። ይሄው አብረውት እንደሱ ራቁታቸውን ወድቀዋል። ልክ ነው ያለው። ሌሎቹ ደግሞ እንዲህም እንዲያም ሳይሉ በተሰጣቸው እድል ያልተጠቀሙት አየር ላይ ተንሳፈዋል። እንዲያው ዝም ብለውም የቀሩ እዚህ ከኛ ጋር ይተረማመሳሉ። አይደለም ብለው የተቃወሙት ደግሞ ይኸውና ዛሬ እኛን ያገለግላሉ። አመስግኗቸው ባካቸው። አይደለም አሉ። አይደለም አሉ እነ ቅዱስ ዑራኤል። ዲያብሎስ ፈጣሪ ሊሆንም አይችልም። አይደለም። ሰይፉ ከሰይፋችን፣ ቁመቱ ከቁመታችን፣ ማርጉ ከማርጋችን፣ መልኩ ከመልካችን ነው። እንዴት እኛን ሊፈጥረን ይችላል? ሊሆን አይችልም ብለው ተቃወሙት። እስከ ዛሬም ይቃወሙታል ሰይጣንን። ጠላት ዲያብሎስን ከእግራችን በታች ቅዱስ ዑራኤል ይጣልልን። አሜን በሉ እና በዚህ ግራ በተጋቡበት ዘመን እንግዲህ በራዕየ ዮሐንስ ምዕራፍ 12:7 ላይ እንዳያቸው ጦርነት ተከፍቶባቸዋል በመላእክት ላይ። የመጀመሪያው ጦርነት የተሰበቀው የመጀመሪያው ጦርነት የተካሄደው ሰማይ ላይ ነው። በሰማይ ታላቅ ሰልፍ ሆነ። ወደ ምድር ከመምጣቱ በፊት ጦርነት
ሰማይ ላይ ነው ጦርነት የተጀመረው። የት ነው የተጀመረው? አያሳዝንም? መቼ ይሆን ጦርነት የሚያበቃው? የእነሱ ተዘግቷል። የመላእክት ጦርነት ቆሟል። በድል አድራጊነት አመስግኑት። በድል አድራጊነት ተጠናቋል። ጠላታቸውን አሸንፈው አስረው አግዘው ወደ ጥልቁ ውስጥ ወርውረው በታላቅ ግርማ በታላቅ ወኔ እግዚአብሔርን እያመሰገኑ ድንበራቸውን አስከብረው አሉ። የእኛ ጉዳይ ግን ያልተቋጨ ጦርነት እስከ ዓለም ፍጻሜ ይቀጥላል። እንዲያውም ወደ መጨረሻው ዘመን ጦርነትና የጦርነት ወሬ ትሰማላችሁ ተብለናል። ደግሞ እየበረታ ይሄዳል። ተውትና የዓለምን ጦርነት ተውትና ጅምላ ጨራሹን ራሳችን ከራሳችን ጋር እንጣላለን። ራሳችን ከጥንት ጠላት ከዲያብሎስ ጋር እንጣላለን። እርስ በርሳችን እንጠላላለን። ከቤተሰብ ከራስ የተጀመረው ጦርነት እስከ ማህበረሰብ ይቀጥልና እስከ መንግስታት ድንበር ተሻጋሪ የሆነ ዓለም በጦርነት ምስቅልቅል ውስጥ ከተጀመረ ጀምሮ እስከ ዓለም ፍጻሜ ትቀጥላለች ማለት ነው። እግዚአብሔር ይጠብቀን። እስኪኛ የመላኩ ጥበቃ የለየን እና በዚህ ጊዜ ሁለት ጊዜ ይህንን ጠላትና ሰራዊቶቹን ገጥመው ድል አድርገውታል። ድል አደረጋቸው። በሚያሳዝን ሁኔታ ሁለት ጊዜ መላእክትን ገጥሞ ሁለት ጊዜ በለስ ቀንቶታል። መላእክት ይሸነፋሉ እንዴ? የአሸናፊ ልጆች አይደሉ እንዴ? የአማልክት ልጆች ይላቸዋል መጽሐፍ ኢዮብ ምዕራፍ 1:7 ላይ የአምላክ ልጆች የሚባሉት መላእክት ናቸው። የእግዚአብሔርን ፈቃድ የሚያደርግ ሁሉ የእግዚአብሔር ልጅ ይባላል። ውሉደ እግዚአብሔር ይሰመዩ ይላል። የእግዚአብሔር ልጆች ይባላሉ። እና እነዚህ መላእክት ሁለት ጊዜ ድል ከተነሱ በኋላ ወደ እግዚአብሔር ሰይፋቸውን ወደ አፎቱ መልሰው እንደገና ወደ እግዚአብሔር ቀርበው እግዚአብሔር አምላክ ሆይ ጠላት ዲያብሎስ አንተን የካደ ለአንተ አልገዛም ያለ ዲያብሎስ ይሄ የተረገመ የወደቀ መልአክ እንዴት እንዲያሸንፈን ፈቀድክለት? ወይስ ከሱ ጋር መግጠማችን አንተ አልፈቀድክምን? ምን ነው በጠላት እንድንጠቃ አደረግከን? ብለው ለእግዚአብሔር አቤት አሉ። ከኔ ጋር ናችሁ? እግዚአብሔር እኛ እንድንጠቃ በጠላት ይፈቅዳል እንዴ? አቤት! የመጨረሻ ድል አድራጊ ማን ነው? አዎ እግዚአብሔርን የያዘ እውነት የቱንም ያክል ብትደፈጠጥ እንደምንም ብላ ውሸትን ሰንጥቃ ፈንቅላ መውጣቱ አይቀርምና ለጊዜው ውሸት ዓለምን የከደነች መስሏት እውነትን የደፈጠጠች መስሏት ጊዜና ሰዓት ተመቻችቶላት ውሸት የቱንም ያክል ብትለማና ብትሰፋም እውነት የማታ ማታ ግን ታሸንፋለች። እውነት ነው ውሸት ነው? አመስግኑት እስቲ እግዚአብሔር ያሸንፋል። አዎ ጽድቅ ይመውእ፣ ጽድቅ ይመውእ፣ እውነት ያሸንፋል። በሉ እስኪ ውሸት ይጠፋል። ይጠፋል አይደል? ለጊዜው ያስመስላል። ሸፍጥ፣ ማታለል፣ ሸር እነዚህን የመሳሰሉ ነገሮች ሊያስመስሉ ይችላሉ። ምትሃት ናቸው። እነዚህ ግን ይጠፋሉ፣ ይከስማሉ። ለካ እንዲህ ነበር ተሸውደናል፣ ለካ እንዲህ ነበር እንዴ ሳናውቅ የሚባልበት ወራት ይመጣል። እስከዚያው ድረስ ወደ ነፈሰበት ሳይኬድ ብቻችሁን እንኳ ብትቀሩ ከእውነት ጋር ወግናችሁ እንድትኖሩ እግዚአብሔር ይርዳችሁ። እውነት ማን ነው መጀመሪያ? እግዚአብሔር አይደል? ውሸትስ ዲያብሎስ። ያሸነፍኩ መስሎት ዲያብሎስ ተኩራራ። መላእክት ግን ወዴት ሄዱ? ወደ እግዚአብሔር። ምንድን ነው? እኛ እኮ አንተን ጠላት ነው እየወጋን ያለ ነው። አንተን የካደ ነው። የመላእክትን ከተማ የበጠበጠ ነው። ፈጣሪውን የካደ ነው። ታዲያ ምን ነው እንዲያሸንፈን ፈቀድክለት? እድል ሰጠኸው ብለው እግዚአብሔርን ሲጠይቁ ፈቃዴስ ፈቃዴ አይደለም፣ ምልክት ይዛችሁ ስላልወጣችሁ ነው ያሸነፋችሁ። አሁን ምልክት እሰጣችኋለሁ። ከጠላት ዲያብሎስ ከተወረወረ ጦር ያመልጡ ዘንድ ለሚፈሩ ቀስትን ሰጠሃቸው ብሎ ነቢዩ ዳዊት ወደ ኋላም ወደፊትም የነቢዩ ዳዊት ትንቢት የትንቢት መጻሕፍት ወደ ኋላም ያያሉ
ወደፊትም ይሻገራሉ። ያለቀለት ያበቃ ጉዳይ ነው የሚባል ነገር የለም። በትንቢት መጻሕፍት ውስጥ እንደ ጊዜው እንደ ዘላለሙ በጸና በተጎበዝ እንደ ዘመኑ እንደ ክስተቱ ይሰራል። ተርጓማያን ሲተረጉሙ የቤተ ክርስቲያናችን ትርጉም እንደ ጊዜ ግብሩ ይላል። ምን ማለት ነው? ይሄ የተነገረው ዳዊት የተነሳ ዓለም ከተፈጠረ ከስንት ጊዜ በኋላ የዛሬ 1000 ዓመት የነበረው ከክርስቶስ ልደት በፊት 1000 ዓመት ላይ ነበረ እና ይህን እንዴት ለነሱ ለመላእክት ሊሆን ይችላል የሚል መናፍቃዊ አስተሳሰብ ያለው፣ በተለይ ደግሞ እነዚህ የቤተ ክርስቲያናችንን መጻሕፍት ስንናገር ከመጽሐፍ ቅዱስ ውጪ ብሎ የሚናገር እግዚአብሔርን መጽሐፍ ቅዱስ ላይ ብቻ አስቀምጦ ሌላ ጊዜ ግን እግዚአብሔር ስራ እንደማይሰራ ደምድሞ የተቀመጠ መናፍቅ አለ። እዚህም እዚያም ከቃሉ ጋር ናችሁ ክርስቲያኖች። ለሚፈሩ ለሚወዱ ለሚያከብሩ ከጠላት ከተወረወረ ጦር ከፍላጻ የሚመክቱበት የሚድኑበትን ምልክት ሰጠሃቸው የተባለው የመጀመሪያው ምልክት የተባለው መስቀል የተሰጠው ከዲያብሎስ የሚመክቱበት ጋሻ ይዘው የወጡበት የመጀመሪያው ዲያብሎስን ያሸነፉበት መስቀል ነው። 2 ጊዜ ተሸንፎ በሦስተኛው ግን የብርሃን ዝናር የብርሃን መስቀል ሰይፋቸው እጀታ ላይ ልብሳቸው ላይ የሚመክቱት ጋሻ ላይ የብርሃን ጋሻ ላይ መስቀል ሳለና የብርሃን መስቀል ይህንን ይዛችሁ ግጠሙት ብሎ ላካቸው። ምን ይዘው ገጠሙት? መስቀል። እነማን? ለቅዱስ ዑራኤል፣ ለቅዱስ ሚካኤል፣ ሌሎችም ቅዱሳን መላእክት። በተለይ ቅዱስ ዑራኤል መጽሐፈ ሄኖክ ምዕራፍ 7 ላይ አንቡት፣ ድርሻውን እዚያ እናገኛለን። ይህን የብርሃን መስቀል ይዘው ዲያብሎስንና ሰራዊቱን ሲገጥሙት መስቀሉን ገና ሲያይ ከነሱ ጋር መግጠምና መቋቋም አልቻለም። ድል ሆነ ዲያብሎስ። አመስግኑት እግዚአብሔር። ሞጎ አሸነፉት። ዮሐንስ በራእዩ የነገረ በሰማይ ታላቅ ሰልፍ ሆነ ካለን በኋላ ሚካኤል ወመላእክቲሁ ሞጎ፣ ሚካኤልና መሰሎቹ መላእክት ጠላት ዲያብሎስን አሸነፉት፣ ድል አደረጉት የተባለው መስቀል ይዘው ነው። ምን ይዘው ነው? መስቀል ይዘው ነው። መስቀል ይዘው ይህን ይዛችሁ ስትገጥሙ አምናችሁ መስቀሉ አዳኝ መሆኑን ዲያብሎስን የምታሸንፉበት መሳሪያ መሆኑን አምናችሁ ይህን ይዛችሁ ግጠሙት ተባሉ። አምነው መስቀሉን ተሸክመው ሄዱ። አሸናፊ መሆኑን አምነው ማለት ነው። አሁን እኮ መናፍቃን አዳራሽም ላይ መስቀል አለ። ቀራንዮን እንደነሱ የሚናገርም የለም። የተሰቀለው ጌታዬ ማለትም እንደነሱ የለም። ግን የመስቀሉ ጠላቶች ናቸው። እንደ አርማ ብቻ ይጠቀሙበታል። እኛ ግን መስቀል ኃያል መሆኑን እናውቃለን። አሸናፊ መሆኑን፣ የድል ነሾች መሳሪያ መሆኑን ተቀብለናል። መላእክትን የመላእክትን ከተማ ወደ ሰላም የመለሰ የጥል ግድግዳ የፈረሰበት የዲያብሎስ ሰራዊት በሙሉ ተጠራርጎ የወደቀበት የመጀመሪያው የድል አድራጊዎች አርማ መሆኑን መስቀሉን አምና ተቀብላለች እናት ቤተ ክርስቲያን። አመስግኑ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ሁለትም ዛሬም በ16ም ስለ መስቀል ነው እየተማርን የሰነበትን። ሰማይ ላይ የታየው መስቀል፣ በመላእክት እጅ የተያዘው መስቀል ሰዎች ላይ መቼ ደረሰ የሚለው በትንሹ አይተን ትምህርታችንን እንጠቀልላለን። በመቋጫውም ቃለ ምዕዳንና ከኔ የጎደለውን ደግሞ አባታችን ስለሚያብራሩ ማለት ነው፣ ጊዜ መስጠት ስላለብኝ። መስቀል ወደ ዓለማችን ለመጀመሪያ ጊዜ እንዴት መጣ? እንዴት ታየ? ማን ተቀበለው? ሰማይ ላይ ያየነው መላእክት እጅ ላይ። ከዚያ በኋላ የመላእክት ልብስ በሙሉ ልብሰ ብርሃን ሲለብሱ እያንዳንዱ ልብሳቸው ላይ ያንዳንዱ የሰይፋቸው ሰገባ ላይ መስቀል ቀጥሏል። ዛሬም አለ። ምንጊዜም ተለይቷቸው አያውቅም መስቀል። በመጨረሻ ወደ ብሉይ ኪዳን ዘመን ስንመጣ ብዙ መጻሕፍቶች ስለ መስቀል ሲናገሩ
መስቀልን ይናገሩትና ይገልጡት የነበረበት አገላለጥ አስፈሪ ድባብ ነበረው። መስቀል የስሙ ትርጉም ይሰጥ የነበረው የስሙ ትርጉም በብሉይ ኪዳን መሰቀያ፣ ማሰቃያ፣ መገደያ፣ መግደያ የሚል ትርጉም ብቻ ነበረው። መስቀል ግን ዛሬ ምንድን ነው? እስኪ ንገሩኝ። ኃይላችን ነው አይደል? መድኃኒታችን ነው አይደል? አመስግኑት እስቲ እግዚአብሔር። አዎ ወንጀለኞች እንደየሀገሩ ስርዓት እንደ ግዕዘ ብሔሩ በሀገሪቱ ውስጥ ከፍ ያለ ያፈነገጠ ወንጀል የሰሩ ሰዎች፣ ሰው የገደሉ፣ ተደጋጋሚ ጥፋት ያጠፉ በስቅላት እንዲቀጡ ብሎ የሀገሪቱ ርዕሰ ብሔር ሲፈርምባቸው በአደባባይ ባለወጎች እየመጡ እየወሰዱ ይሰቅሏቸው፣ ያንጠለጥሏቸው ነበር። አንዳንዶቹ በገመድ ታንቀው ይሰቀላሉ፣ አንዳንዶቹ ይቸነከራሉ። በስቅላት ይቀጡበት ስለነበረ በብሉይ ኪዳን ዘመን መስቀል ሲባል ሰዎቹ ድንጋጤ ምን ተፈጠረ ብለው የመግደያ መሳሪያ ስለሆነ ልክ እንዳሁኑ አውዳሚ መሳሪያ እንደ አቶሚክ ቦምብ ይመለከቱትና አስፈሪ ድባብና ገጽታ ነበረው መስቀል። እንዲያም ሲል ደግሞ መባረኪያም ነበረ። በተለይ ታላቁ ያዕቆብ በሚሞትበት ሰዓት ኤፍሬምና መናሴ የሚባሉ ሁለቱን ልጆች አቅርቦ እጆቹን ከዚህ በኋላ እኛ ስንጨርስ አባቶች እጆቻቸውን መስቀል አድርገው እንደሚባርኳችሁ እጁን አመሰቃቅሎ ቀኝ እጁን ኤፍሬም ላይ ግራ እጁን መናሴ ላይ አድርጎ ሲባርካቸው ባልተለመደ ሁኔታ ታይቶ የማይታወቅ ሁኔታ በአመስቅሎ እድ መስቀልኛ ሰርቶ ሲባርክ እናያለን። በብሉይ ኪዳን ዘመን መስቀል ለካ የበረከትና መባረኪያም ነው እንዴ እንዲሉ አድርጓል። ዮሴፍ ግን የተሳሳተ መስሎት ሽማግሌው አንደኛ እጅህን ቀኝ እጅህን ያስቀመጥክበት እባክህን የሚገባው ልጅ አይደለምና ቀኝ እጅህን ወደዚህኛው ልጅ መልስልኝ፣ ሁለተኛ ይሄ ያመሰቃቀልከው ራሱ ምንድን ነው የሚል ትርጓሜ ሲጠይቀው ግድ የለም እንዴት መስቀል እንደሰራሁ ምን ያውቃለሁ፣ እዚህ ልጅ ላይም እንዳስቀመጥኩት እኔ ያውቃለሁ፣ አትከልክለኝ፣ እግዚአብሔር እንዳመለከተኝ መስቀል ሰርቼ ባርካቸዋለሁ፣ ልጆች ይባረኩ ብሎ ባረከ ይላል። አመስግኑት እስቲ እግዚአብሔር። እግዚአብሔር የተመሰገነ ይሁን። ያ ትናንትና አስፈሪ የነበረው መስቀል አሁን ደግሞ ሲባረክ አዩበት። ግን ደግሞ መግደያው ደግሞ ቀጠለ። ቀራንዮ መጥቶ ታሪኩን የመስቀልን ታሪክና ገጽታ እስኪ ቀይረው ድረስ መስቀል አሁንም መሰቀያ ነበረ። ተውትና የሰለጠነውን ዓለም የእኛ እንኳን ድሆች የምንባለው በባርነት ስንሰቃይ የኖር አፍሪካ ህዝቦች በመስቀል ነበረ ከነሱ በኮረጁት ወንጀለኞችን ይሰቅሉ የነበረው አሉ። እስካሁንም በስቅላት የሚቀጡ ሀገራት አሉ። በሳውዲ አረቢያ ብትሄዱ አንድ ወንጀል የሰራ ሰው በስቅላት ይቀጣሉ። ምናልባት እሳት ውስጥ መጨመር ቀልቶ ከሆነ እንጂ በእሳት የሚቀጡ ሀገራት ነበሩ በስቅላት። እኛው እዚቹ ሀገራችን እዚቹ መዲናችን የቆምንበት ከተማ ላይ አፄ ኃይለ ሥላሴ ዘመነ መንግስት ድረስ እዚሁ ሩቅ ሳንሄድ ተክለ ሃይማኖት አደባባይ መንግስቱ ነዋይ በመስቀል ነው ተንጠልጥሎ በአንገቱ ገመድ ገብቶ ተሰቀለው። በላይ ዘለቀ በአንገቱ ገመድ ገብቶ ነው ተንጠልጥሎ የተሰቀለው። በስቅላት ከሚቀጡ ሀገራት አንደኛዋ ኢትዮጵያ ናት። ከኔ ጋር ናችሁ? ምን ነው ለካ ኢትዮጵያም እንዲህ አድርጋለች። ወዳጄ ጉዱስ እሱ አይደል? ዛሬስ እንዴት ነው ወንጀለኞች የሚገደሉት? አናቅም። የሚያውቅ ካለሱ ታሪክ ለታሪክ እንተው። ስለዚህ መስቀል እንዲያ የነበረውን አስፈሪ ገጽታ ጠላት ዲያብሎስ የተሸነፈበት መሳሪያ ሰዎች ደግሞ እርስ በርሳቸው መቀጣጫ አደረጉትና ገጽታው ተበላሸ። ቀራንዮ ላይ ግን መስቀል ታሪኩ ተቀየረ። ቀራንዮ ላይ እኮ የተዘጋጀው 3 መስቀል ነው። ስንት መስቀል? አቤት! 2ቱ ወንጀለኞች የሚሰቀሉበት፣ አንደኛው ግን ወንጀል ያልተገኘበት የሚሰቀልበት፣ የዓለም ፍርድ የተንጋደደበት። ትዝ ይላቸዋል። ስቀልልን ብለው ሲሉ በርባንን ፍታልን፣ ክርስቶስን ግን ምን በልልን አሉ? ስቀልልን። ክርስቶስ መስቀል ላይ ወጥቶ የዓለምን ሕዝብ ነፃ ከማውጣቱ አስቀድሞ የመጀመሪያው ነፃ የወጣው በርባን ነው። ከከተማ ውጪ ታስሮ የነበረው በርባን ተፈቶ ወደ ከተማ ይግባ ተባለ።
ከተማ ውስጥ የነበረው መድኃኔ ዓለም አዳኙ ከከተማ ወጥቶ ይሰቀል ተብሎ ፍርድ ተፈረደበት። የዓለም ፍርድ እንዲህ ነው ወዳጅ። አዳኛቸውን ሰቀሉ፣ ገዳያቸውን ፈቱ። ከኔ ጋር ናችሁ? በነፍስ ግድያ ተጠርጥሮ የታሰረው ፈያታዊው ሽፍታው በርባን ተፈታ። ነፍሳቸውን ያዳናቸውን፣ ቢራቡ የመገባቸውን፣ ቢታመሙ የፈወሳቸውን ነፃ አውጫቸው መድኃኔ ዓለምን ግን በስቅላት መድኃኔ ዓለምን በመስቀል ላይ አዋሉት። አቤት የዓለም ፍርድ እንዲህ ነው። ወደፊትም እንዲቀጥላል። የተንጋደደ ፍርድ ያለባት የሰፈነባት ዓለም ውስጥ ነው ያለነው። ፍትርት የምትባል የሞተባት የሚሞትባት ዓለም ውስጥ ነው የምንኖረው። ገዳያቸውን የፈቱ አዳኛቸውን የሰቀሉ ህዝቦች ምናልባት አይ እነዚያ ይሁዲዎች ክፉ ዘሮች ናቸው እያልክ እነሱ ላይ ጣት የምትቀስር ልትኖር ትችላለህ። ወገኔ ማነህ እናንተስ? እኛስ ማነንና? ምን እየተሰራ ነው እኛ ገርስ? በታሪካችንስ ዛሬስ ወደፊትስ? እውነት ትክክለኛ ወንጀለኞች ናቸው ወይ እስር ቤቱን የሚያጨናንቁት? የሚሞቱትስ? ፍርዱን ለህሊናችሁና ለእግዚአብሔር እንስጠው። የዓለም ፍርድ እንዲህ ነው። ፍትሐ እግዚአብሔር የእግዚአብሔር ፍርድ ግን እንዲህ አይደለም። እኛን ለማዳን ነው ቀራንዮ ላይ በእኩልነት ሊያየን ነው። ቀራንዮ የዓለም እኩል ነች። ወደ የትኛውም ክፍለ ዓለም ቢሰፈር ቢለካ የዓለም ማዕከል የምትባለዋ ቀራንዮ ነች። ማነች? የኢትዮጵያ እኩል ማነች? ኢትዮጵያ እንግዲህ የቤተ ክርስቲያናችን መጻሕፍት የጻፉ ሰዎች የኢትዮጵያ መካከለኛ የሚባለው የረር የሚባለው ተራራ ነው ብለውናል። ከኔ ጋር ናችሁ? ማን የሚባለው ሀገር? የረር። ለዚህ ነው ኢዛና ሳይዛና ወይም አብርሃ ጽዋ የሚባሉት ኢትዮጵያን ሲመሩ ለእኩል ተካፍለው ኢትዮጵያን ይመሩ የነበረው አንደኛው የረር ላይ አንደኛው አክሱም ላይ ተቀምጠው ይመሩ የነበሩት ለዚህ ነው ይላሉ። የምድር መካከል የኢትዮጵያ መካከል የሚባለው የረር ተራራ ነው ብለዋል። ይህን እንግዲህ ለታሪክ አጥኚዎችና ለእናንተ እንተዋለን። የምድር መካከል የሆነችው ቀራንዮ ላይ እጁን የዘረጋው መድኃኔ ዓለም ሁሉንም በእኩልነት ነፃ ለማውጣት ሕዝብና አሕዛብ አማኒና ኢአማኒ ተብሎ የአብርሃም ዘርና የአብርሃም ዝርያ ያልሆኑ ተብሎ እኛንን ምርጥ ሕዝቦች እናንተ እግዚአብሔር የረገማችሁ ተብሎ አጥር የታጠረበት የተገፋውን ማህበረሰብ ሁሉ ወደ እሱ ለማምጣት እምከመ ተለአልኩ እምድር እስሕብ ኩሎ ሀቤ ከምድር ከፍ ብዬ በተሰቀልኩ ጊዜ ሁሉንም ወደ እኔ አመጣለሁ ባለው መሰረት መድኃኔ ዓለም ቀራንዮ ላይ ሲውል ለዓለም ሁሉ ሕዝብ እኩል ድህነትን ፈጸመ። ክብር ለስም አጠራሩ ይሁን። ይህን መስቀል ተቀብለውታል ወይ? የሞተው የተሰቀለው ጌታዬ መስቀሉ ቤዛዬ ብለው ተቀብለዋል ወይ? አልተቀበሉም። ቢያውቁትስ ኖሮ አጠገቡ ያሉትም ባልሰቀሉት ነበር ይላል ቅዱስ ጳውሎስ። አላወቁትም። ሰበሰ አይመርዎ ለእግዚአብሔር ስብሐት እምይሰቀልዎ። የክብር ባለቤት እግዚአብሔርን ቢያውቁ ኖሮ እኮ አዳኛቸው መሆኑን ቢያውቁ ኖሮ ቀራንዮ ምን እንደሆነች ቢገባቸው ኖሮ የክብር ጌታን መስቀል ላይ ባላዋሉት ነበረ። እነሱ ስለሰቀሉልን ግን ቅዱስ አባ ጊዮርጊስ ዘጋስጫ እንደነገረን እነሱ ባያዘጋጁት ኖሮ ይሄ መስዋዕት ዛሬ እኮ እኛ እናገኘውም ነበር ይላል። እነሱ የሚበላውን አዘጋጁልን። ቁስቋም አነበዝ ጸምረ ወቤተ ክርስቲያን ታጽፈቶ ሊቁ ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው በሚባል መጽሐፉ ምዕራፍ 66 ላይ አዎ ቤተ አይሁድ ልብስ አዘጋጀች፣ ለሌሎቹ ግን ለአሕዛብ ወሶኩሰ ተርፈ በኀበ አይሁድ። እነሱ ጋር አለማመን ቀረ፣ ሌሎቹ ግን ተነጣጠቁት። ያዘጋጁትን ምግብ አይሁዳውያን ያዘጋጁትን ፍሬ ሕይወት ምግቡን ያን ህብስተ ሕይወት ሌሎቹ ተመገቡት፣ እነሱ ቀረባቸው ይላል። ለዚህ እኮ ነው ጌታ ሲመጣ መስቀሉን ከፊት ይዞ ይመጣል ይባላል። ከኔ ጋር ናችሁ? መስቀሌ ያውር ቅድሜ ግሸን ያለው መስቀል ይመጣል እኮ ጌታ ሲመጣ። ተገጣጥሞ በአራት ማዕዘን የተበተነው አራት ቦታ ተቆራርጦ የዓለም አባቶች የተከፋፈሉት የቀኝ እጁ ኢትዮጵያ ውስጥ እሱንም ግሸን ላይ ነው ያለው። ይሄ መስቀል በዕለተ ምጽአት ከፊት ለፊቱ ይዞት ይመጣል። ለዚህ ነው ዮሐንስ በራእዩ ምዕራፍ 1 ላይ ያን ጊዜ የወጉት ያዩታል ይላል።
ማን ያዩታል? መስቀሉ ይመጣል። ተራቁስ እኮ አይደለም መስቀል። በዕለተ ምጽአትም ለፍርድ ሲመጣ ከፊቱ ይመጣል። የወጉት ያዩታል። እፎ ኮነ ወልደ እጓለ እመሕያው እፎ ኑርኢት አበጽ አሚነ፣ እንዴት እንዲህ ሊሆን ቻለ ብለው ይጸጸታሉ። የማይጠቅም ጸጸት ነው። ዛሬ ነው መስቀሉን መቀበል። ያኔ እየየ ማለት ምን ዋጋ አለው? መስቀሉ ላይ ዛሬ መቀለድ ዋጋ ያስከፍላል። ዛሬ ነው መስቀል ኃይላችን ነው ማለት። በእኩልነት ሲሰቀል መድኃኔዓለም የኔ ነው ብሎ የተቀበሉት አማኞች ዛሬ መስቀል ተሸካሚዎች ናቸው። ለዚህ ነው ክርስቶስ በትምህርቱ ማዕከል ያደረገው ብዙ ጊዜ ሲያስተምር መስቀሌን ተሸክሞ ከኋላዬ የማይከተለኝ የኔ ሊሆን አይችልም አይገባም ይላል። ምንን ያልተሸከመ መስቀል ተሸካሚ ነን በሉ ሁላቸው እስኪ። ምንድን ነን? መስቀል ተሸካሚ ነን ሲባል አንገት ያደረግከው መስቀልን የያዝኩት መስቀል ብቻ አይደለም። መከራ ተቀባዮች ነን። መከራ አለብን። መስቀል ሌላ ትርጉሙ ደግሞ መከራ ማለት ነው። ክርስቶስ ደሙን ያፈሰሰበት ማለት ነው። ስለዚህ ክርስቲያን ከሆንኩ የእሱ ከሆንኩ መስከራ አለብኝ በሉ። የህሊና ዝግጅት ይኖራችሁ። ለምንድን ነው አሕዛብ እንደ ልባቸው እየፈነጩ በዚች ምድር ላይ እኛ ላይ መከራው የሚጸናብን እያላቸው የምታጉረመርቡ? መስቀል ተሸካሚዎች እኮ ነን። ምንድነን? አረ የህሊና ዝግጅት ይኑር እንጂ ፈተና አለብን እኮ። ወደ ፈተና አታግባን እያለ ስንጸልይ ፈተና እንዳይነካን እኮ ማለታችን አይደለም። ፈተና ውስጥ ገብተን እንዳንቀር ከፈተናው ጋር ውስጥ መውጫ አዘጋጅልን ማለታችን እንጂ መከራ ድርሽ አይበልብን። ምኑን ክርስቲያን ሆንከው መከራ ካልመጣብን? መስቀል ተሸካሚ ነን። እንኳን እኛ መላእክት መስቀል ይዘዋል እንደሚሄዱ እነሱ መከራ የለባቸውም። እኛ ላይ በሚደርሰው መከራ ግን እኛን ለመርዳት የሚወጡ የሚወርዱ፣ የሚያግዙ፣ የሚራዱ፣ የሚላኩ መላእክት ናቸው። እኛ ግን መስቀል ተሸካሚ ነች። አማኞች ነን፣ ክርስቲያኖች። እባካችሁ በዚህ አጋጣሚ የዘመኑ ክርስቲያኖች መከራ ተሰቃቂዎች፣ መከራ ፈሪዎች ብቻ ሁልጊዜ አልጋ በአልጋ እንዲሆንልን የምንመኝና የምንጸልይ ሰዎች እባካችሁ አደብ ግዙ። አጠገብህ ከጀርባ የቆሙትን አቡነ ጴጥሮስ ነው ያቸው። መስቀል ተሸክመው ነው ፒያሳ አደባባይ ላይ የቆሙት። ሳይበድሉ በ8 ጥይት ተደብድበው ነው የቆሙት። ማናብነት ይሁነን ሁሉ ፈሪ ሆነ የምትሉ ትኖሩ ትችላላችሁ። ለምንድን ነው ቤተ ክርስቲያንን፣ ለምንድን ነው መስቀልን በእኛ ቁመት ልክ፣ በጳጳስ ቁመት ልክ፣ በቄስ ቁመት ልክ የምትለኩት? እንደዚህ እኮ አይደለም ነገሩ። መስቀል ትሸከማላችሁ እኮ ነው ያለው። በኋላ የምትከተሉኝ ወልድ መሆኔ ውሉድ የሆናችሁ ክርስቶስ ብላችሁ ክርስቲያን የተሰኛችሁ በእኔ ተከተላችሁ ፍኖተ መስቀሉን አሰረ መስቀሉን የምትከተሉ መከራ አለባችሁ ተብለናል። መከራው ግን ዘላቂ ዝም ብሎ ምድር ላይ ብቻ እርባና ቢስ የሆነ መከራ አይደለም። ዋጋ የሚያሰጥ መከራ ነው የሚገጥመን። ምን የሚያሰጥ? አክሊል የሚያሰጥ መከራ ነው እኛን የሚገጥመን። ተራ ሞት አይደለም። ዝም ብሎ ሜዳ ላይ ዝም ብሎ የሚቀር ሞት አይደለም። አዎ ቅዱስ ጳውሎስ ሩጫዬን ጨርሻለሁ ብሎ የተናገረውን በየመቃብር ላይ የምትለጥፉ አማኞች አላችሁ። ይህን ጥቅስ የሸመደዳችሁ ሩጫ መጨረስ እኮ ማለት መስቀል ተሸክሞ መሮጥ ማለት እኮ ነው። መከራ አለብን። በተለይ ወደ እሱ የበለጠ አብዝታችሁ የእሱ በሆናችሁ ቁጥር፣ ወደ እግዚአብሔር በቀረባችሁ ቁጥር ዕለት ዕለት መከራውና ፈተናው ጾሩ ይብሳል። ከተኛችሁ ግን ጠላትም ሰይፉን ወደ አፎቱ ከቶ ጸጥ ይላል። ለሚተኛ ማን ምን ጨነቀ ብሎ ነው ዲያብሎስ የሚያንቀላፋ ጋር የሚሄደው? የሚንቀሳቀስ ጋር ነው የሚሄደው። መስገድ፣ መጾም፣ መጸለይ፣ ወደ እግዚአብሔር መመላለስ ሲጀምሩ ፈተናው በግራና በቀኝ ይመጣል። እግዚአብሔር ግን ጥሏችሁ ዞር የሚል አምላክ አይደለም። ከፈተናው ጋር መውጫውን ያዘጋጃል። አይደል እንደ ክርስቲያኖች መልአኩን ይልካል። አመስግኑት። መልአኩን ይልካል። እንደው ልህ ብሎ እንጂ እኮ ጠባቂ መልአክ እኮ አጠገባችን ሰይሟል፣ አቁሟል። ለእያንዳንዱ እንኳን እኛን ክቡራን የሆኑ ሰዎችን ተውትና ይህ ዛፍ እንኳን ጠባቂ አለው። የምትረግጠው ሳር እንኳን ጠባቂ አለው። ያለ ጠባቂ የተተው የለም። እኛንማ ወየሐድገክሙ እጓለ እማውታትኩኑ ብሎናል። የሙት ልጆች ሆናችሁ እንድትቀሩ አላደርጋችሁም፣
ጽኑዕ ማነ ሞይክዎ ለዓለም፣ እኔ በመስቀል ዓለምን አሸንፌዋለሁ፣ ዲያብሎስን አሸንፌዋለሁ፣ የምታሸንፉበትን ዝናር አስታጥቂያቸዋለሁ ይለናልና ክርስቲያኖች የጸና የበረታ ጽኑ የሆነ እምነት እንዲሰጠን እግዚአብሔር ይርዳ። ቀራንዮ ደሙ ሲፈስ መድኃኔዓለም ከሊቶስጥራ እስከ ቀራንዮ ለመድረስ 14 ምዕራፍ ሲጓዝ እርጥብ መስቀል ተሸክሞ እናቶች እያለቀሱ ሲከተሉት ዘወር ብሎ እናንተ ዛሬ ለእኔ የምታለቅሱ አታልቅሱ ስለ ራሳችሁ፣ ይልቁን ስለ ራሳችሁ አልቅሱ ያላቸው። ነቢሮንካ መስቀሉን ለመሸከም ሙከራ ያደረጉት እነ ስምዖን ከጫካ መጥተው መስቀሉን የተሸከሙት ያን ዝግዛግ መንገድ ተሸክሞ እየወደቀ እየተነሳ ከፊቱ ያሉት ምን ያጣድፈሃል ላያችን ላይ ልትወጣብን ነው ብለው ወደ ኋላ እየጎሰሙት፣ ከኋላ ያሉት ደግሞ ቶሎ ቶሎ ሂድ ሰዓት አለፈብን ሰንበት ሊገባብን ነው እያሉ ሲያጣድፉት፣ ለእኔና ለእናንተ ብሎ ከሊቶስጥራ እስከ ቀራንዮ ድረስ ፍኖተ መስቀልን ያንን መከራ እየተቀበለ ከሄደ በኋላ በ45 ቅንዋት ተቸንክሮ 6 ሰዓት ሲሆን መስቀል ላይ ሲውል የኛ ጌታ መላእክት ተገርመዋል። መቅድመ ወንጌል በሚባለው ትምህርታችን አሞኒዮስ አብሳቢዮስ የሚባሉ አባቶች በጻፉት ላይ እነሆ 6 ሰዓት ሲሆን እንዳስለመዱ በየደቂቃው በየሰከንዱ ምስጋና የማይቋረጥባቸው ምግባቸው ሲሆን መላእክት ሊያመሰግኑ ሲመጡ እግዚአብሔር ዙፋን ጋር ሲቀርቡ ያልተለመደ ክስተት ተከስቶ አገኘው። ከቃሉ ጋር ናችሁ። ብርሃናውያን መላእክት ዙሪያውን ከበውት ምስጋና ሊያቀርቡ ቀራንዮ ዙፋን ላይ ሲመጡ አካሉ ደም ለብሶ ስጋው አልቆ አጥንቱ 1-2 ተብሎ እንደ በረድ ነጭ ሆኖ ተገፎ ተገርፎ ራቁቱን ቆሞ ሲያዩት ምን ያህል የሰው ልጅ ብትወደው ነው ይህን ሁሉ ዋጋ ከፍለት ልታድነው እንዲህ የሆንክ ብለው ያደነቁ አሉ፣ ያመሰገኑ አሉ፣ የተቆጡ መላእክት አሉ። ከቃሉ ጋር ናችሁ። ከተቆጡት መካከል አንዱ ቅዱስ ገብርኤል ነው። እኒህ ደፋሪዎች እኒህ ትዕቢተኞች ምን ያህል ቢደፍሩት ምን ያህል ቢንቁት ነው የእኔን ጌታ እንዲህ ያለ መከራ ያደረሱበት ብሎ ሰይፍ መዘዘ ይለናል ይሄ መጽሐፍ። ከቃሉ ጋር ናችሁ። ማን ነው የተቆጣው? እና ኢትዮጵያውያን ብልሆች ናቸው። ይችን ቃል ወስደው እኔ እንዳየሁ ገብርኤል እንዳያይህ አለ ሚካኤል ይላሉ። ሚካኤል አርመመ ወገብርኤል ተደመ ይላል ቅዱስ ያሬድም። ሚካኤል ዝም አለ። ዝም አለ ማለት ግን የእግዚአብሔርን ሥራ አደነቀ ማለት ነው። እንዴት ሰው ቢወደድ ይህን ያህል ተላልፎ በሞት ወንጀለኞች እያሉ ተላልፎ መሞት ራሱ እንደነገረን ከዚህ የበለጠ ፍቅር የለም። አንዱ ስለ ሌላው ቤዛ ሆኖ ተላልፎ መሰጠት መሞት። እግዚአብሔር አንድያ ልጁን የሚወልደውን ሙት ተሰቀል ብሎ ሰደደ። ተላልፎ በዕደ አይሁድ በክፎች እጅ ወደቀ፣ ተሰጠ፣ ሞተ። ይሄ አሟሟት፣ ይሄ ስቅላት፣ ይሄ መስቀል መላእክትንም አስደነቀ። መላእክት ተገረሙ። ምን ያህል ይወደዋል የሰውን ዘር ብለው ለእኛ ለተደረገው ነገር ምስጋና ቀረቡ። አመስግኑት እናንተ። የተወጋው አካሉ ደም ሲፈስ የቅዱስ ዑራኤልን ስዕል እንደምታዩት ድርሳኑ እንደምታነቡት ብዙ ሺህ ጊዜ እንደተማራችሁት ደሙ ጠብ ሲል ቀራንዮ ላይ የአዳም መቃብር ላይ ደሙ ጠብ ሲል የዚህን ሥራ ኃላፊነት የተሰጠው ብርሃናዊ መልአክ ቅዱስ ዑራኤል ነበር። በብርሃን ጽዋ እሱና ሰራዊቶቹ የጌታን ደም እየቀዱ እየተቀበሉ ለንጊኖስ በጦር የወጋውን ችንካር የገባበትን ከችንካሩ ስር የሚፈሰውን ደሙን ተቀብለው በዓለም ላይ በሙሉ የረጩት የቅዱስ ዑራኤል ሰራዊትና ቅዱስ ዑራኤል ናቸው። አመስግኑት እስቲ። ይሄ ኃላፊነት የተሰጠው ማለት ነው። እንደ ቤተ ክርስቲያናችን አስተምህሮ አሁን ያለችዋ የሐዲስ ኪዳን ቤተ ክርስቲያን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምታስተምረን ይሄ የጌታ ደም ጠብ ያለባት አሁን የቆምንባት
ቅዱስ አባ ጊዮርጊስ አብልጦ የነገረን ቤተ ክርስቲያን ስትትሜሰል በጽርሐ አርያም ዘላይሉ ብሎ ያከበራት የገለጣት ቤተ ክርስቲያን ከጽርሐ አርያም በላይ ናት፣ ከቀራንዮ በላይ ናት ብሎ የነገረን ቤተ ክርስቲያን የተሰራቸው የተገነባቸው መሰረቷ የተጣለው ቀራንዮ ላይ ነው። አመስግኑት። የቤተ ክርስቲያን መሰረት ጣይ ይባላል። የቤተ ክርስቲያንን መሰረት የጣለው ቅዱስ ዑራኤል ነው። እንኳን አደረሳቸው። ስለዚህ የዓለም መድኃኒት የሆነው መድኃኔ ዓለም ኢየሱስ ክርስቶስ ፍጹም ድህነትን የተሰጠው ቤዛ የሆነው ነፃነት የወጣንበት ቀራንዮ ነው። ማን ነው አልኳችሁ? አትለዩት ካይምሯችሁ። ቀራንዮ ትዝ ይበላችሁ። ቀራንዮ ላይ ምን አለ? መላእክት አሉ። ቀራንዮ ላይ ምን አለ? ድንግል ማርያም ቆማለች። ቀራንዮ ላይ ምን አለ? ዮሐንስ እኔን ወክሎ እናታችን ሊቀበል ቆሟል። ቀራንዮ ላይ ምን አለ? ደናግላን ቅዱሳን አሉ። ቀራንዮ ደግሞ ዙሪያው ደግሞ እስቲ ውረድ እያሉ የሚፎክሩም አሉ መናፍቃን። ቀራንዮ ዙሪያ ደግሞ ጥለውትም የጠፉ ከትናንት ከሱ በረከት የበሉም አሉ። ቀራንዮ አላሳየችው ነገር የለም። ስለዚህ ክርስቲያኖች ለመላእክት የተሰጠው ያ የክብር ያ መመከቻ ጋሻ፣ እኔ ጋሻህ ነኝ አለ እግዚአብሔር አብርሃምን። ያ ጋሻ ያ የብርሃን መመከቻቸው የነበረው እኛ እጅ ገብቷል፣ እያንዳንዳችን እጅ ደርሷል። አመስግኑት። መላእክት ጋር የነበረው ያ መስቀል ደርሷል። መስቀል ኃይላችን ነው በሉ እስኪ። በተለይኛ ኢትዮጵያውያን እንደንቃለን አይደል? አንገታችን ላይ መስቀል አለ፣ እንነቀሳለን። ወደ ቤተ ክርስቲያን ስንመጣ መስቀልኛ ለብሰን ነው የምንመጣው። እናቶቻችን እዚያ ቡኮ ሲያቦኩ ምን ሲሉ በስመ አብ አሐዱ አምላክ ብለው መስቀል ሰርተው፣ ገበሬውም ሲያርስ መስቀልኛ ሰርቶ በደንብ የተማረ ያሰለጠነው ያስተማረውን መስቀልኛ እንዴት መስራት እንዳለበት ባያውቅም በእምነት በስመ አብ አሐዱ አምላክ ይላል። በስመ አብ ወወልድ ወመንፈስ ቅዱስ ማለት እንኳን ሙሉ ስለማያውቅ አርሶ አደሩ ያ ምስኪኑ ገበሬ እነዚህ ሊቃውንት ያፈራላቸው በስመ አብ አሐዱ አምላክ ቢል መስቀል ሰርቶ ነው። መስቀል ሁሉ ነገራችን ነው ለኛ። አመስግኑት እስቲ። ሁሉ ነገራችን። መስቀሉ ስር ጠላት መጥቶ ነበረ። ምን ለማድረግ? አምላኬ ለምን ተውከኝ ሲል ሰማና እንዴ ፍጡር ነው እንዴ? ለካ ፈጣሪ መስሎኛል። አረ ፍጡር ነው። ማነው? ፈጣሪ ነው። ይቅርታ ፈጣሪ ነው በሉ ሁላችሁ እስኪ። የተሰቀለው ጌታ ነው በሉ። የተሰቀለው አዳኝ ነው በሉ። የተሰቀለው መድኃኔ ዓለም ነው በሉ እስኪ። አዎ ፍጡር የሚመስላቸው አሉ። የዲያብሎስን ሐሳብ የተሸከሙ እስካሁን ድረስ አምላኬ ለምን ተውከኝ ሲል እንዲህ ነው እንዲህ አለና ወደ መስቀሉ ጠጋ አለ። ምን ለማድረግ? ስጋውን በመቃብር ነፍሱን በሲኦል ለመቆራኘት። የቁራኛ መንፈስ ጠጋ ሲል ምን አደረገው? ከመጣማ ማርያም ታምጣሃልና በነፋስ አንገቱን ጥርቅ አርጎ አሰረው። መስቀሉ ስር ጠላት ታሰረ። አመስግኑት። ታሰረ። ዲያብሎስ ታሰረ። ቁራኝነት የጠፋው መስቀል ስር ነው። አረ መስቀል እንዲህ ተነግሮም አያልቅም። ታሰረ ዲያብሎስ። ስለዚህ ምን አለ? ሲታሰር ማን እንደሆነ ገባው። እዚያው መስቀል ስር እንደቆመ ቅድም ፍጡር ነው ብሎ ነበር። አሁንሳ መኖቱ ዝንቱ ዘም ስልጣኔ ሰባ ለቢሶሊ ተሟኒ እንዲህ ባለ አገላለጥ ተገልጦ እንዲህ ባለ ሰዋዊ ባህሪ ሰው ሆኖ ሊያሸንፈኝ ሊቋቋመኝ የመጣ ማን ነው ሲል ቆየና መጨረሻ ላይ እኔ ነኝ እንጂ አላዋቂ ሁኜ አልዓዛርን ጠርቶ ከሞት ሲያመጣው መንቃት ያቃተኝ ዝንቱ ውእቱ ኢየሱስ ዘተሰቅለ የተሰቀለውማ ይሄ የዓለም መድኃኒት ነው ብሎ ጠላት መሰከረ። አመስግኑት። የተሰቀለው መድኃኔዓለም ነው። የተሰቀለው መድኃኔዓለም። ስለዚህ መስቀል ስር ጠላታችን ዲያብሎስን አሸንፈናል። ለሚያምኑብህ ለሚፈሩ የመመከቻ ጋሻ ጦር ከተወረወረ ጦር የሚመክቱበት ምልክትን ሰጥሃቸው የተባለው ዋነኛው መስቀል ነው። መስቀል ኃይላችን ነው ምንለው ለዚህ ነው። ስለዚህ ከዚህ በኋላ ዲያብሎስ ስልጣን የሚባል ነገር የለውም። በር ከፍታን ካላስገባ ነው በስተቀር ጠላት ዲያብሎስ ስልጣኑ ተሽሯል። ምኑ ተሽሯል? ኃይሉ ደክሟል። ወለሳ ህምዙ የዲያብሎስ ምንም አይነት ነገር በሰዎች ላይ ምንም አይነት ስልጣን የለው። ግን ይሄ ማለት ግን ና ግባልኝ ብለው ጠርተው ለሚያገቡት እንግዲህ ነፃ ፈቃድ ስለሰጠ እግዚአብሔር አይመለከተንም። ግን ትናንት የነበረው ቁራኝነት፣ ትናንት የነበረው አስፈሪ ገጽታ ዛሬ መቃብር ላይ ሄደን ዛሬ ክርስቲያኖችን ቀብረን ስንመለስ መቃብር አስፈሪ አይደለም። ዛሬ የክርስቶስ አካል ነው የተቀበረው። የማን አካል?
የክርስቶስን ሥጋ የክርስቶስን ደም የበላ የጠጣ የእግዚአብሔር ልጅ የተባለው ነው እዚያ የተቀበረው። ትናንት ግን መቃብር አስፈሪ ነበር፣ ቁራኛ መንፈስ ስላለ። ዛሬ መቃብር ቤት ውስጥ እና አባቶቻችን አድረው እያገለገሉ ነው። አመስግኑት። አስፈሪ አይደለማ። ገዳይ የለም እዚያ ውስጥ፣ መርዝ የለም እዚያ ውስጥ፣ ቁራኝነት ጠፍቷል። ሁሉ ነገር የተሻረው ነፃነታችን የተመለሰው በመስቀል ነው። ይህን የሰጠን እግዚአብሔር የተመሰገነ ይሁን። ተራ ነገር አድርጋችሁ እንዳትመለከቱት። በወርቅ ያሰራችሁ በብርም በእንጨትም ወይም ቻይና ባመረተችው ቁሳቁስ አንገታችሁ ላይ መስቀል ያደረጋችሁ ዋጋ አለው። ዋጋ ተከፍሎበታል። ክርስቶስ ደሙ ይታያችሁ መስቀሉ ላይ ለእኔ የተከፈለው ዋጋ ነው። ዋጋ ቤዛዬ ነው መስቀሉ። የተሰቀለው ጌታዬ መስቀሉ ቤዛዬ፣ የተሰቀለው ጌታዬ በሉበት። እናንተ አካል ላይ ሲያርፍ ትርጉም አለው፣ ሌላው አካል ላይ ሲያርፍ ግን ትርጉም አልባ ነው። ስለማያምኑት ከኔ ጋር ናችሁ። ባመኑት ላይ ሲያርፍ ነው መስቀል ትርጉም የሚኖረው። ማሸነፊያ መሳሪያ፣ የድል መሳሪያ የሚሆን ነዋያ ሀቅል የሚሆነው። በማያምኑት እጅ ከገባ ግን መስቀል ተራቁስ ሊሆን ይችላል ለነሱ። ለእኛ ግን ተራቁስ ሳይሆን መስቀል ኃይላችን ነው፣ ቤዛችን የተፈጸመበት ቤዛችን ነው። ለዚህ ነው ድንግል ማርያምንና መስቀልን በእኩል የአምላክ ዙፋን ትላቸዋለች። ማኅደረ እግዚአብሔር ማኅደረ መለኮት ትላለች ቤተ ክርስቲያን። ንስግድ ለመስቀል ወለማርያም ድንግል፣ ለድንግል ማርያምም ለመስቀልም እንሰግዳለን የጸጋ ስግደት ትላለች። ለዚህ ነው ሊቁ ቅዱስ ሄራቅሊስ ኦ መቅደስ ዘኮነ ካህነ ባቲ ካህነ፣ ኦ የመቅደስ ካህን እግዚአብሔር ራሱ መስዋዕት ተቀባይ፣ ራሱ ተሰዋይ ወይም ደግሞ መስዋዕት ራሱ መስዋዕት ሆኖ የቀረበበት ትክክለኛው መቅደስ ካለ በኋላ ድንግል ማርያምን ደግሞ ኦ ከርስ የዓለም ፍርድ የተሰጠባት ነፃ የወጣባት የድንግል ማርያም ከር ወይም ደግሞ ማኅፀን ሆይ አንክሮ ላንቺም ይገባል ይላታል ሄራቅሊስ ሃይማኖተ አበው ምዕራፍ 45 15 ላይ። ስለዚህ ክርስቲያኖች መስቀሉ ስር መላእክትን አግኝተናል፣ በመስቀሉ ስር ቅዱሳንን አግኝተናል። በመጨረሻም ደግሞ መስቀሉ ስር ድንግል ማርያምን እንካችሁ ተብለናል። ድንግል ማርያም ቅድም ደስ አለኝ። የመልአኩ የቅዱስ ዑራኤል ድርሳን ይነበባል ብዬ ነበር ስጠብቅ የነበረው። የድንግል ማርያም ታምር ነው የተነበበው። አመስግኗት እባካችሁ። ደስ ይላል፣ ጥሩ ነው፣ ደስ ይላል። የመስቀል ስር ስጦታዬ ናት በሉ ሁላችሁ። አቤት አቢዳራ ቤት የገባችዋ ታቦት የአቢዳራን ቤት በበረከት የሞላች አቢዳራ ሲቀበላት ሌሎቹ ፈርተው ሲሸሹ ታቦቱ እኛ ጋር ቢገባ ይመታናል ያደቀናል ብለው ሲያንገራግረው አቢዳራ ግን ትምጣ ግድ የለም ቤቴ ትግባ ብሎ ሲል የአቢዳራ ቤት በበረከት ተሞልቷል። አንደኛ ሳሙኤል ምዕራፍ 6 ላይ ድንግል ማርያምን እናቴ ናት ብሎ ተቀበለ። ዮሐንስን ሆኖ እዚች ቀራንዮ ስር ድንግል ማርያም እናቴ ናት ብሎ ያመናት ድንግል ማርያም በገባችበት ውሳጤ መንጦላዕት ሊገባ ቃል ተገብቶላታል። ክብር ለስም አጠራሯ ይሁን። ድንግል ማርያምን ግን እዚህም እዚያም በተራ አገላለጥ የሚገልጥ ሲፈልግ ስዕሏን ይቦጫጭቃል፣ ሲፈልግ ስማ ስም ይሰጣታል፣ ሲፈልግ እንዳሚላ ምንም አትባለው ነገር አለ። የእኛ እናት ግድ የለም እናንተ አትከተሏት፣ ለእኛ ግን ተዋት እስኪ፣ ለቀቅ አርጓት እስኪ። እኛ ለምንከተላት ሳሊለነ ቅድስት ለምንላት ምን ነው ሰዎች አንገበገባቸው? ሁልጊዜ አጀንዳ ይፈጥሩልናል። ጸጥ ስንል ዝም ስንል አጀንዳ ይሰጡናል፣ ብሽቅ ይፈጥሩልናል። በስሜት ደግሞ የዘመን ወጣት የኦርቶዶክሳዊ ወጣት ሁሉም መልስ ሰጪ መሆን የለበትም አሉ መምህራን። ምን እንበል? እንዲህ አይነት ጥያቄ መጣ። ዝም ብሎ ዘራፍም አይደለም፣ ቤት ሄዶ ማንገራገር ጉልበትን ጡንቻ ማሳየትም አይደለም። ግድ የለም ንስጥሮስ ድንግል ማርያምን ምንድነው ያላት? ወላዲተ ሰብ ብሎ ሲክዳት አባቶች ቁጭ ብለው ግድ የለህም አመለካከት ልክ አይደለም ወላዲተ አምላክ በላት። ምን ተነካ? እሱን አምላክ ካልክ እሷን ደግሞ ወላዲተ አምላክ በላት ቢብለው ምንድነው ያለው ሰውየው? አልልም ባህሌ ተስማምቶኛል አለ። ከኔ ጋር ናችሁ? ሰው ብቻ ነው የወለደችው አለ። ሰው ብቻ ነው ድንግል ማርያም የወለደችው? ሰው ብቻ ከወለደች እንዴት ነው ቀራንዮ እንዴት ነው ዓለም ሜዳ ነው? ደሱ ይማልዳል ከተባለ ዓለም ድህነት ዓለም ራሱ ጥያቄ ምልክት ውስጥ እኮ እየገባ ነው።
ያዳነን እኮ አምላክ ነው አይደል? አምላክን ደግሞ ያስገኘች እሷ ናት። ምክንያተ ድኅነት ናት። ከዚያ ንስጥሮስ ምን አለ? ሰው ብቻ ነው የወለደችው። ምን ብቻ? ላቲ ክብሮ፣ ለእሷ ምስጋና ክብር ይገባታል። አመስግኗት እስቲ። እንደ ንስጥሮስ ተውት ነው እንዲህ አለ። አውግዘው ለዩት ጳጳሳቱ። 200 አባቶች አውግዘው አስተምህሮት ልክ ስላልሆነ ይህንን የተቀበሉ ምዕመናንም መጻሕፍቶቻቸውን እንዲያስወግዱ፣ በዚህ በተሳሳተ ትምህርት የምትሄዱም ከዛሬ ጀምሮ እንድትታቀቡ ብለው ስራ ሰርተው ከተለዩ በኋላ የእስክንድርያው ሊቀ ጳጳስ ብፁዕ ቅዱስ ቄርሎስ ተከትሎ አንድ ነፍስ ሲጠፋ ይገዳል። አንድ አዳም ጠፋ ብሎ ነው እግዚአብሔር ሰው የሆነው። እስኪ ልከተለውና መገዘቱ ምናልባት ቁጭት ፈጥሮበት ከሆነ መደናገጥ ፈጥሮበት ከሆነ ትንሽ እስኪ ልምከረው ብሎ ተከተለና ሄዶ ግድ የለም ንስጥሮስ ወላዲተ አምላክ በላት አለው። እስቲ ከኔ ጋር በሉ፣ ወላዲተ አምላክ በሏት እስኪ ባካችሁ፣ የአምላክ እናት በሏት። ግድ የለም ወላዲተ አምላክ በላት ብሎ ቢለምነው በፍጹም አልላትም አለ። አያለመታደል አያለመታደል። ሰዎች እኮ እንዲህ ናቸው። አሁን ድንዝዝ ብለዋል። ጽልመተ አእምሮ፣ ይሄ ድንቁርና ቀቢጸ ተስፋ ከቧቸዋል፣ አሳውሮባቸዋል፣ ዘግቷቸዋል። ልጇን ኢየሱስ አዳኘ፣ የግል አዳኘ እያሉ እሷን የሚያዩበት አይን መስቀሉ ስር መስቀሉን እያዩ መስቀሉ ስር ያለችዋን ማየት አይናቸው ተዘጋ። እግዚአብሔር ይግለጥላቸው። አልላትም ብሎ ሲለው ቅዱስ ቄርሎስ ምን አለው? እንግዲያውስ ውግዘት ብቻ አይደለም የሚከተልህ፣ ለድንግል ማርያም ያልታዘዘ አንደበት ለአንተም አይታዘዝህ ብሎ ተረገመው። እዚያው ቅዱስ ቄርሎስ እንደቆመ ድንግል ማርያምን ወላዲተ አምላክ አልልም ያለው ሰውዬ ምላሱ ተጎልጉሎ ወጥቶ እንደ ሴት ጡት ደረቱ ላይ ተነጠፈ። ከዚህ ሰውረን ክርስቲያኖች፣ ከዚህ ሰውረን። እንደ ውሻ ሀዝ ሀዝ ብሎ ሞተ ይላሉ። ከዚህ ሰውረን። ድንግል ማርያምን የሚጠሉ የሚሳደቡ፣ ደረጃ የሚያወጡላት፣ በተራ ቋንቋ በተራ አገላለጥ የሚናገሯት ሰዎች መጨረሻቸው አያምርም። መጨረሻችንን ያሳምርልን፣ እግዚአብሔር ይጠብቀን። ለሚፈሩ ምልክትን ሰጠሃቸው፣ ከጠላት ፍላጻ ይድኑ ዘንድ ምልክትን ሰጠሃቸው። በመስቀሉ ኃይል የላይ ፈሪ የታች ፈሪ እያለ በብሔር በጾታ በተለያየ ነገር የሚያባላንን ርኩስ መንፈስ በመስቀሉ ቀጥቅጦ ከእግራችን በታች ይጣልልን። እናታችን ድንግል ማርያምን የሰጠን እግዚአብሔር የተመሰገነ ይሁን። ተራዳኢ ጠባቂ መልአክ ያሰማራልን እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየ